تفضلي. أنا تفضلي يا ربي. إيه إيش اسمي يا بابو؟ السلام عليكم. عليكم السلام ورحمة الله وبركاته. عندي ጥያቄ አለኝ። አሁን እኔ የቲም ነኝ ግን ሰርቼ የበላሁ ነው እና እኔ ዘካ ለመስጠት የቲም ማለት ምን ማለት ነው? እስኪ ንገሪኝ። የቲም ማለት ማለት ነው? አባቴ ሟች ነው። የቲም ማለት ነሽ አንቺ። ስንት ነው እድሜሽ? 15 ዓመት በላይ ሆኖኛል። ስለዚህ የቲም አይደለሽም አንቺ። የቲም ማለት ህፃን ልጅ አባቱ የሞተበት ነው። አንቺ ራስሽን ችለሻል። የቲም ተብለሽ አትጠራም። አባቴ ሟች ነው ነው የሚባለው። እሺ ቀጥይ። እና ምንድነው? እሺ ሶዲቃ መስጠት እንዴት ይታያል? ታወጫለሽ። አላህ ከወፈቀሽ ሰደቃ ታወጫለሽ። ሰደቃ አንቺ አጅር አትፈልጊም እንዴ? ሰደቃ እኮ አጅር ያለው ሰው የሚያወጣው ነው። አላህ እንዲቀበለው የሚያደርገው ነገር ያስይዛል። የቲም ገንዘብ ያስይዛል ምናምን ነገር ብለው ነው መስጠት ፈልጌ ነበር። የቲም ገንዘብ የቲም ሆነሽ የአባትሽ ገንዘብ አንቺ አልወረስሽም? ወርሻለሁ። ታዲያ ከወረስሽው ገንዘብ ማለት እኮ ነው የምታወጪው። ከወረስሽው ገንዘብ ዘካ ካለበት ዘካ ታወጫለሽ። ሰደቃ ማውጣት ከፈለግሽ ሰደቃ ታወጫለሽ። የሚከለክለው ነገር የለም። እሺ ጀዛኩሙላህ ኸይር። حياك الله الله يبارك فيك። ለሁል ጊዜ የኛ ህብረተሰብ ምንድነው የሚለው አባቱ የሞተበት ልጅ የ30 የ40 ዓመት እንኳን ቢሆን የቲም ተብሎ ነው የሚጠራው። ይሄ ልክ አይደለም። የቲም የሚባለው አቅመ አዳም ወይም አቅመ ሔዋን የምንለው ወይ የአደም እድሜ ማቹር ያልሆነች ወይም ያልሆነ ሰው አባቱ የሞተበት ከሆነ ነው የቲም ተብሎ የሚጠራው። ከዚህ ውጭ ግን እድሜው ከደረሰ በኋላ አባቱን ቢሞት የቲም አይባልም። የቲም የሚባለው ያልደረሰ ሰው ሴትም ወንድም። ስለዚህ የቲም የሚለውን ነገር ኮንሴፕቱ እንረዳ እንወቅ። እኔ አሁን አባቴ ሞተዋል የቲም ነኝ ማለት ነው ያ ማለት አይደለም። የቲም ማለት ሳይደርስ ወይም ሳትደርስ አባቷ የሞተባት ሴት ወይም አባቱ የሞተበት ልጅ እሱ ነው የቲም ተብሎ የሚጠራው። ማቹር የሆነ ራሷን የቻለች ራሱን የቻለ ሰው ግን የቲም ተብሎ አይጠራም። እሺ ቀጥሉ ቀጥሉ። ለራስሽ ነው እያወራሽ ያለሽው አይሰማም። አለይኩም ሰላም ወራህመቱላሂ ወበረካቱ። ኤርፎኑን አውጪ። ኤርፎኑ አያሰማንም። ኮለ ራስሽ ነው የምታወሪው ያለሽው። የሚሰማ አይደለም እኮ ማጉረምረም ነው ያለው። ቃላቶች እየወጡ አይደለም እህት። ጥያቄ ነበር። ቀጥይ። ረመቱ አስገቡት አይሰማኝም እህት አይሰማንም እህት አይሰማን። ኢክራም ትንሽ አውሪ እስኪ አውሪ ኢክራም። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ አለይኩም ሰላም ወራህመቱላሂ ወበረካቱ። አህለን ወሰህለን። እንደምን ነሽ? እንዴት ነው? ውሃ ቀዝቃዛው የሚጠጣ ነገር የለም? ድምጾት በጣም ደክሟል ዛሬ። አልደከመም። ለእህቶችና ለወንድሞች በያቸው እንደዚህ አይነት አውሪላቸው ኢንሻአላህ። ሀባይቢ ታፕታፕ ኮፕሊንግ ሼር አድርጉ። ኮፕሊንጉን 3000 ራሱ አልገባም ሀባይቢ። ጥያቄ የምትጠይቁ ደግሞ ግቡና ጮክ ብላችሁ ጠይቁ ሀባይቢ። አላህ ይኸሊኩም። ቀጣይ ማናት? ፋፊ ናት። ጥያቄ የላችሁም? አውርጄ ሌላ ሰው ላስገባ። ሰላም አለይኩም ኡስታዝ። አለይኩም ሰላም ወራህመቱላሂ ወበረካቱ።
እሺ የኔ ጥያቄ ወንድሜ ከ18 ዓመት በላይ እየሞላው ነውና ትዳር አለው። በትዳር ውስጥ ያው ከ18 ዓመትም በላይ ሆኖት በትዳር ውስጥ ለ20 ዓመታት እኔ ቤተሰቦቼና እኛ እያገዝነው አንዳንድ ነገር የሚሸፈኑትን ሁሉ ሙሉ በሙሉ እየሸፈንለት ነው የኖረው ማለት ነው። ትዳሩንም እየሸፈን ያለነው ወጪውን ሙሉ በሙሉ እኛ ነንና አሁን ደግሞ ደከመን። ያኒ ሁሉ ጊዜ ሲሆንብን ስለደከመን አሁን በቃ የራሱ ጉዳይ ብለን ብንተወው አላህ ይቆጣብናል። ያኒ ግዴታ አለብን። በመጀመሪያ እሱ ዝም ብላችሁ መርዳት ሳይሆን እሱ ወደ ስራ የሚሰማራበት ነገር ነው አገዝ ያለባችሁ እንጂ ሁልጊዜ ሰው የሚታገዝ ከሆነ ደካማ ነው የሚሆነው፣ መይት ነው የሚሆነው። ወደ ስራ መሰማራት የሚችልበትን መንገድ ነው መክፈት ያለባችሁ እንጂ ሁልጊዜ እናንተ የምትደጉሙት ከሆነ ምን ዋጋለው? በቃ ሁሌ ህፃን ነው ጡጦ መጥባት አለበት ማለት ነው። ማቹር ከሆነ በኋላ ሰርቶ ቤተሰቡን መቻል አለበት። ቤተሰቡ፣ ልጆቹ፣ ሚስቱ ይሄንን መቻል አለበት። ስለዚህ ዝም ብላችሁ ሁሌ የምትረጉሙት ከሆነ ያሰነፋችሁት እናንተ ናችሁ። ይሄ ሁላ የሰራችሁትም እናንተ ናችሁ። አሁንም ቢሆን ምንም ነገር የሌለው ከሆነ የሚሰራበትን ነገር አቅም ካላችሁ እንዲህ ራስን ሰርተህ ቻል ብላችሁ ልትሸኙት ይገባል እንጂ ዝም ብላችሁ ከጣላችሁት ሊጎዳ ይችላል፣ ልጆቹንም ሊጎዳ ይችላል። አቅም ካላችሁ ያኒ ስራ የሚሰራበት መንገድ አመላክቱት፣ እንዲሰራ አድርጉ። ካልሆነ በነገራችን ላይ ግዴታ የለባችሁ እናንተ ዝምድናን ለመቀጠል አጅርን ለማግኘት ከአላህ Subhanahu Wa Ta'ala ካልሆነ በስተቀር አትገደዱ። እሺ ስራ ያው ከፍተንለት ነበረ አከሳስሮ ትቶት ነው። ያኒ የሚፈልገው ከኛ ብቻ እንድናግዘው ብቻ ነውና ያኒ የስራ መንገድ ብዙ መንገዶችን ከፍተንለታል። ብዙ ነገሮችን አድርገና ያው ለመስራት ፈቃደኛ አይደለም። ዝም ብሎ ሻሽጦ ማከሳሰር ነው የሚፈልግ። ስለዚህ ግዴታ ይተካል። ይሄ ከሆነ አሳዩት። ይሄ ከሆነ የተወሰነ ጊዜ አሩን መብላት አለበት፣ እንዲያውቀው ሰርቶ መኖር እንዳለበት አሳዩት። እናንተ አቅብጣችሁት ነው እንደዚህ የሆነው። ማንም ይሁን ማንም የፈለገ አይነት ቢሆን ሲራብ ሲጠማ ሲቸገር መንቀሳቀሱ አይቀርም። ስለዚህ እናንተ ስላስለመዳችሁት ነው። ስለዚህ ማቆም ትችላላችሁ። ቅስቃሴ አድርካም በኋላ እኛ እናቆማለን ብላችሁ የተወሰነ ሊቀጣ ይገባል። ይዝም ብላችሁ በእንደዚህ አይነት የምታስኪኑት ከሆነ ጥሩ አይደለም። እናንተ በነገራችን ላይ ለምታደርጉለት ሁሉ አጅር አላችሁ፣ ግን አታስነፉት። ማስነፍ አይፈቀድም። እሺ አሁን እሱ ወጥቶ ሌላ ሀገር ነው ያለውና ልጆቹ ገና ህፃን ናቸው። እነሱን ባንረዳቸውስ እንዴት ይታያል? አይ ልጆቹንማ ረዱ። እንደ ልጆቹ ምን ይበላሉ? የማይልክላቸው መሆኑን ካወቃችሁ እሱ የሚችል ከሆነ የሚያግዛቸው እያገዛቸው ያለው ከሆነ አትገደዱም። እናንተ የሌላቸው ከሆነ ግን እንኳን እነሱ አይደለም አጠገብሽ እንኳን ነን ሙስሊም የሆነው እንኳን እየተራበ እየተጣማ ካየሽው ማገዝ ነው ያለብሽ አቅም እስካለች ድረስ አጅር ከአላህ ለማግኘት። እዚህ እንደዛ አይነት የሚቸገሩ አይነት ነገር ከሆኑ አግዟቸው። ግን እሱ እየሰራ እየረዳ የሆነ ከሆነ አትገደዱም። እናንተ ግዴታ አይደለም። እሺ ኡስታዝ ጀዛከላህ ኸይር። حياك الله الله يبارك فيك بارك الله فيك. ايش عليكم السلام ورحمة الله وبركاته. እንዴት ናችሁ? ሰላም አልሐምዱሊላህ الله يبارك فيك. ኡስታዝ አንድ ጥያቄ ነበረኝ። ከአሁን በፊት እኔ የምኖረው ሳውዲ አረቢያ ነበረ። እዛ ሳውዲ አረቢያ የምሰራበት ቦታ እኔ ሳልገባ በፊት እዛ የሚሰራ ልጅ ነበረ። ያ ልጅቱ ደግሞ እቃው እንዳለ ቤት ውስጥ ሆኖ ተይዟል። ያን እቃ እኔ መጠቀም ይችላል? ምን አልከኝ? እኔ ያለው ሳውዲ አረቢያ ውስጥ ነው። የምሰራበት ቦታ ከአሁን በፊት አንድ ሀበሻ ልጅ ይሰራ ነበረ። ያ ልጅቱ ተይዞ ገብቷል። አሁን እኔ እዛ ስራ ላይ ስገባ እቃው ሁሉ ነገሩ አለ። ያን እቃ አሁን እኔ መጠቀም እችላለሁ ወላ አልችልም? እሱ ኢትዮጵያ ትላንትና ጠይቀህ አልነበረም እንዴ አንተ? ትላንትና አልጠየቅክም? ይሄ ትላንትና ላ እኔ አልጠየቅኩም። እና ሰዎቹ ከገባህ በኋላ እነዛ የምትሰራባቸው ሰዎች ከገባህ በኋላ ተጠቀምበት አሉ? አዎ ተጠቀምበት ብሎኝ። እነሱ ናቸው ባለቤቶቹ፣ እነሱ ናቸው እኮ። አንተ አታውቀው ሰውየው
የምታውቀው ከሆነ እቃውን ሰብስበህ ምን ልትልክለት ነበር የሚገባ። ስለዚህ የምታውቀው ነገር የለም። ሰው ስለነበረ ነው እንጂ የምታውቀው አንተ የማን እንደሆነ አታውቅም። ስለዚህ እነሱ ተጠቀምበት ካሉ ተጠቀምበታለህ፣ ችግር የለውም። እሺ ኡስታዝ ጀዛኩሙላህ መርሐባ ሐቢቢ። እሺ ተረኛ ቀጣይ የለም። እሺ ላውርዳቸውና እነዛን አስገባለሁ። ፕሊስ ጥያቄ የምትጠይቁ ከሆነ ሀባይቢ ቶሎ ቶሎ ጠይቁ። እሺ አቢ ወኡሚ ኢክራም ከእንትና ጋር ተገናኝተሻል? ከማን ጋር? ጫት ትውልድ አምካኝ ነው ከላይሽ ላይ ያለችው። አይ አፈናጠርሻት? የለችም፣ አትመልስም። ሌሎቹን ላስገባ አሁን እንጂ ያስወጣሻት ከላይሽ ላይ ያለችው ሞዴሬተር እኮ ነች እንዳንቺ። እሺ ላኪ ሳስተዋውቅሽ ወረወርሻት። አላህ ይሳምኝ። እሷ ደግሞ መጣ ትወረውርሻለች። ላኪ ይቅርታ። እሺ ጥያቄ የምትጠይቁ ጠይቁ። ያስተዋውቅሽ አንቺ ትወረውሪያታለሽ። አላወኩም። ይቅርታ። እሺ ሰላም አለይኩም። እኔ ልቀጥል? አለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ። ጥያቄ ነበረኝ። ተፈضلي። አባቴ የኔን እናት ሳያገባ በፊት የሆነች ክርስቲያን አግብቶ ነበር ማለት ነው። እሱ ሙስሊም ሆኖ እሷን አግብቶ ነበረ። ምንድነች እሷ ያገባት? ክርስቲያን ነበረ ግን አማራ ናት እሷ። እሺ ከዛ ከወለደች በኋላ ወለደችና የአባቴ ደግሞ አያቴ ማለት ነው እስልምና ተቀበይ ምናምን ሲላት እምቢ አለች። የሷ እናት አይቻልም ምናምን ብላ ከለከለቻት ማለት ነው። እኔ ሲሞት የሚቀብረኝ የለም ልጄ ብቻ ነው፣ ሌላ ሰው ወንድም ይሁን እህት ይሁን የላትም አለች ማለት ነው። ያኔ ደግሞ አባቴ ከነ ልጇም ጥሏት ወደ አገር መጣ ማለት ነው። ወደ ከተማ ነበረ እሱ ወደ ገጠር ገባ ማለት ነው። እሷ ደግሞ ያኔ አባቴን ተድበዋለች ማለት ነው። ከልጄ ጥሎኝ ሄዷል ምናምን ብላ ለወደፊት ለሚወልዶች ልጆች ምናምን ብላ ተድበዋለች ማለት ነው። ይሄ ነገር አሁን ለሷ ምን ብናረግላት እኛ እሷ አባቴን ሰፋ ወሬው አልገባኝም ወሬው እህት አጠር ያለ መልእክት እስኪ ከመጀመሪያ ሊቀጥል አሳጥሪው አታስፊው አጠር ያለ መልእክቱ አልገባኝም። ምን ለማለት እንደፈለግሽ መጨረሻ ስትገቡ ሚዩት ያረጋችሁ ሀባይቢ ላኢላህ ኢላላህ። ሰላም አለይኩም ኡስታዝ። አለይኩም ሰላም ወራህመቱላህ። ጥያቄውን ጨረሰች? ማሪ ቆይ አልጨረሰችም። አውሪ ኢክራም ይቆያል። አባቴ የኔን እናት ታያገባ በፊት ሌላ ምን አልሽኝ እህቴ? እኔ አልገባኝም። ጥያቄዋ ምን አልሽኝ? አባትሽ ምን ሆኑ? መጀመሪያ የኔን እናት ታያገባ በፊት ሌላ ክርስቲያን አግብቶ ነበር ማለት ነው አባቴ። እሺ አግብቶ ከዛም ወለደች ማለት ነው። እሷ ወልዳ የእሱ አባት ደግሞ ሄዶ እስልምና ተቀበይ ምናምን ሲላት የእሷ እናት ደግሞ እስልምና አትቀበልም እኔ ከላይ የነበርሽዋ ልጅ ሚውት ሳረግሽ ትከፍቻለሽ። በጣም ይረብሻል። ሀቢብቲ ፕሊዝ ስትገቡ ሚውት አድርጉ ከይቅርታ ጋር። ወጣች። በምንድን ነው የወጣችሁ?
አልገባኝም ጥያቄው። አባቴ ክርስቲያን አግብቶ ነበረ ከዛ በኋላ ስለሚያላት ምናምን እያለች ሳይገባኝ ነው የሄደችው። እሺ ቀጥይ። ሰላም አለይኩም ኡስታዝ። አለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ የኔ ጥያቄ የቁርአን ትምህርት ፕሮግራም ማድረግ እንዴት ይታያል? አይቻልም ማለት ነው? ምኑ? የቁርአን ኪትሚያ ቁርአን ቀርተን ስናከትም ፕሮግራም ማድረግ አይቻልም ነው ተወደደ እና ይሄ እንዴት ይታያል? እቤትሽ ነው የምታረጊው? እቤትሽ ነው የምታረጊው? አይ በግሩፕ በኢሞ ላይ በስንቀራ በግሩፕ ነው። አይ እዛ ቦታ ላይ ባላችሁበት ኢክራሚያ ብታደርጉ ላላ እዛ ባላችሁበት ቦታ ላይ ኢክራሚያ ብታደርጉ ችግር የለም። ራሳችሁ በራሳችሁ ብትደራረጉ ችግር የለውም። እና ሁለተኛ ጥያቄ ደግሞ እኛ ሙስሊሞች ሰው ሲሞት ሴቶች ቀብር አይሄዱም እና ኦርቶዶክስ ሲሞቱ ግን አንዳንዶቹ ሙስሊሞች ቀብር ይሄዳሉ። ይሄ እንዴት ይታያል? ሐራም ነው ኡስታዝ? የራሷ የአባቷ ሞት ያልሄደችው፣ የወንድሟ ሞት ያልሄደችው፣ የእናቷ ሞት ያልሄደችው የሌላ ይፈቅድላታል ብለሽ ታስቢያለሽ? እስልምና ሴት ልጅ ከልክለዋል ወደ ቀብር እንዳትሄድ። እንዴት አድርጋ ነው የጎረቤት የምናምን የእቁብ የእድር ብላ የምትሄደው? ወንጀል ነው፣ አይፈቀድላትም። ከዛ ከሟቹ ቤት መውጣት የለባትም። ሟቹ ቤት ትሄዳለች እዛ ቦታ ላይ እዛ ደርሳ ከዛ በኋላ ጀናዛው ሲሄድ እሷ ወደ ቤቷ መመለስ አለባት እንጂ መሄድ አይፈቀድም ሴት ልጅ ወደ ቀብር። جزاك الله خير أستاذنا. مرحبا حياك الله، الله يبارك.